ለብዙዎቻችን ትልቁ ጥያቄ ለምንድን ነው የምፈተነው? ለምንድን ነው መከራ በህይወቴ ላይ በዛው የሚለው ሳይሆን እስከ መቼ ነው የሚቀጥለው የሚለው። እስከ መቼ ነው እንደዚህ የሚፈተነው? ይሄ ፈተና እስከ መቼ ነው እየደጋገመ ህይወቴ ላይ የሚመጣው? አንዱን ስንል አንዱ ይደረባል፣ አንዱን ስንል አንዱ ይደረባል። እና ትልቁ ጥያቄያችን እስከ መቼ ነው መታገስ ያለብኝ? እግዚአብሔር እስከ መቼ ነው የሚፈትነኝ የሚለው። ይህን ነገር ሳስብ አይምሮዬ ላይ የሚመጣ አንድ ታሪክ አለ። አንድ ሰው በመንገድ እየሄደ አንድን ወርቅ አንጣሪ ይመለከታል። ያ ወርቅ አንጣሪ በተደጋጋሚ ወርቁን እያወጣ ድጋሚ ወደ እሳት ይከተዋል፣ በደንብ አድርጎ ያነጥረዋል። እና ያ ሰው ሄዶ ያንን ወርቅ አንጣሪ ይጠይቀዋል። እስከ መቼ ድረስ ነው ይህንን ወርቅ በእሳት የምትፈትነው? እንደ ጠራስ በምንድን ነው የምታውቀው? መቼ ነው የሚበቃው በእሳት መቆየት ብሎ ይጠይቋል። ያ ወርቅ አንጣሪ መልኬን በላዩ በወርቁ ላይ እስካየው ድረስ አለ። ወርቁ እኔን ማሳየት እስኪጀምር ድረስ፣ በዛ ልክ እስኪጠራ ድረስ፣ ንጹህ እስኪሆን ድረስ እሳት ውስጥ አቆየዋለሁ። እግዚአብሔር እዚህ መከራና እዚህ ፈተና ላይ የሚያቆየን እውነተኛ መልኩን በእኛ ላይ ማየት እስኪጀምር ድረስ፣ እስክንጠራ ድረስ። ለዛ ነው ቅዱስ ዮሐንስ አፈወርቅ እግዚአብሔር ወርቅ አንጣሪ ነው፣ እኛ ደግሞ ወርቆች ነን ያለን። እና የሚፈትነን ስለሚጠላን ስለማይወደንና እውነተኛውን ፍቅር ዲዘርቭ ስለማናረግ ሳይሆን እንደ ወርቅ እንድንጠራለት ስለሚፈልግ ነው። በዚህ መከራ ላይ የምንቆየው፣ በዚህ ፈተና ላይ የምንቆየው እግዚአብሔርን እስክንመስል እውነተኛውን የጠራ ህይወት እስክንጀምር ድረስ ነው። እስከዛ ግን እንታገስ።